ላለው ከዚህ በፊት በኢትዮጵያ ትግራይ ነበር። አሁን ደግሞ በኬንያ በኦፊስ እየሰራሁ እገኛለሁ። ትናንትና በትምህርት ደረጃ ነበር። ይህን ቢዝነስ ደግሞ በወንድሜ ማካኝነት ዛሬ አሁን እየሰራሁ እገኛለሁ። እቺ ትላልቅ አላውቃትም። አሁን ግን አብረን እየሰራን ነው። ዱባይ፣ ቤሩት፣ ሳውዲ እንዲሁም የተለያየ አረብ ሀገር ላይ የምትገኙ እንደኔ ከመዳም ዩኒፎርም ማውጣት የምትፈልጉት ብቻ ይህ ቪዲዮ የሚመለከታችሁ ሌሎቻችሁ እስክኖራሉ። ትናንትና እኔና እሷ እንተዋወቅን በኢትዮጵያ ቅጥርነት ላይ እኔ በአረብ ሀገር በመዳም ቤት ላለፉት 6 ዓመታት ሰርቻለሁ። ምናልባትም ይሄን ቢዝነስ እንድታገኝ ብዙ ሰዎች ቢዝነስ ውሸት ነው፣ ካምፓኒ አይከብርም ወዘተ ብለው ነበር። እኔ ያምኜ በመጀመሪያ ከአረብ ሀገር ከመዳም ቤት መውጣት ትችያለሽ። እህቴ ከአረብ ሀገር መውጣት ትፈልጊያለሽ? መልስሽ አዎ ከሆነ ባለ ላይ ባለ ዋትስአፕ ሊንካችን አናግሩን። ለተጨማሪ መረጃ ደግሞ ኮሜንት ላይ አንዳንድ ቁጥሮች ጻፉልን። አብረን ሰርተን አብረን ማድረግ የምንችልበት የአንደኛ ክፍለ ዘመን በምርጡ በኔትወርክ ማርኬቲንግ ወይም በዳይሬክት ሴሊንግ ኢንዱስትሪ እንገኛለን። መልካም